በራስሽ ቤት ነው የምትኖሪው እሷ ግን መዳም ቤት ነው የምትኖረው ከሷ አንቺ ትሻለሽ እባክሽ መልሽላት ብለን በትህትና ጠይቀናት እሺ ብላ ነበር ሄደችው እኛን እሺ ብላ እሷን ግን ዋትስአፕ ላይ እየመለሰችላት አይደለም ስለዚህ ከማን እንደምትገዙ ወቁ ስትገዙ ከሚያከብራችሁ በትህትና ከሚያወራችሁ ሰው ግዙ እኔ ቤቷን አውቀዋለሁ እኮ እኔ እንዴት እንደምትከስ አሳያታለሁ ለአረጋሽ ደረሰኙ ላይ ቁጥር አለ ምን ነበር ስሙ ሚኒስትሪ ኦፍ ኮመርስ ኤንድ ምናምን ብቻ የንግድ ሚኒስቴር ምናምን መደወል የከስተመር ሰርቪስ ደውላ መክሰስ ትችላለች አረጋሽ እኔ ያሳያታለሁ እንዴት እንደምትከስ ደግሞ ቪዲዮ ሰራላችኋለሁ እሺ ለሁላችሁም እንዴት እንደምትከሱ ገዝታችሁ ልብሱን ካልቀየሩላችሁ ካልመለሱላችሁ ብራችሁን በልተው ዝም ካሉ እንዴት እንደምትከሱ አሳያችኋለሁ በተረፈ የውልሽ ሼር ተደርጎላታል አረጋሽዬ አልመጣችም ስለዚህ ውዴ ሁላችሁ ወይኔ ነቀላት ኔትወርኩ ማንን ነው ነቀለው ታምናት በራሷ ቤት ነው የምትኖረው የራሷን ቢዝነስ እየሰራች ነው እቺ ግን ምስኪን ድሃ መዳም ቤት ነው የምትሰራው ስለዚህ ጻፉላት የዚህች ምስኪን ድሃ ብር መልሺ ካለበለዛ ከሌባ አንገዛምኛ እኛንም ነግበን ይበሉ ነገ እናንተንም እንዳረጋሽ ነው የምታደርጋችሁ ስሟ ማን ነው ባህላዊ አረጋሽ አልተማረች አታነብስም መታለኛ ያለችን አልማዝ ፕሮፋይሏን ነው አርጊ ያልኳት ለዚህ ነው ሁለት ቀን ሙሉ ያጓጓች እሷን እኮ ነው እሺ ጣፋጭ ፍቅር ታሪክ ያለው ኪዲዬ እኔ ፍቅር እንዴት ነሽ የኔ ማር ታካሚ አይደለም አፍቃሪ ታካሚ ቤት ኦኬ ሀቡ ሴትዬ ድራይቨር ልኬ ልጅቷ ስልክ አትመልስም እያለች ነው ሀቡ ሴትዮዋ ድራይቨር ልኬ ልጅቷ ስልክ አትመልስም ውሸታም አረጋሽ ውሸታም በሏት ዋትስአፕ ላይ ቮይስ እያደረገችላት ለምን አትመልስም ለምን ሳትነግራት ድራይቨር ላከች እኛን ፋራ አረገችን እንዴ አናውቅም እንደኛ ሌባ አጭበርባሪ የሰው ብር መመለስ የማይፈልግ ስልክ ሳያነሳ ድራይቨር ሳይደውል ይልካል አረባ እኮ ድራይቨር በር ላይ ልኬ ስልክ አታነሳም ማለች የራሷን ስልክ ለምን አትመልሽላትም ዋትስአፕ ላይ ቮይስ እያደረገችልሽ ለምን አትመልሽላትም የሁላችሁ እንደዚህ አይነት ክፉ ሰዎች አሉ የገጠር ልጅ ስትሆኑ አማርኛ በስነ ስርዓት ማታወሩ ስትሆኑ ያልተማራችሁ ስትሆኑ ድሃ ስትሆኑ ብቻ ንቋችሁ በቃ የሚወዱት የሚያከብሩት ሀብታምን ፌመስን በቃ የሆነ ሰው በሰውነቱ ነው ሊከበር የሚገባው ሁላችንም የድሃ ልጆች ነን ሁላችንም ድሆች ነበር ሁላችንም ስንመጣ አረብ ሀገር ከዳምነት መዳም ቤት ነው የመጣ ነው ግን ዛሬ ውጪ ተሰራ ተብሎ መዳም ቤት ያሉት ልጆች መናቅ አቅም የላትም ምንም አታመጣም አታስይዘኝም አትከሰኝም ኦኬ እሷ አትከሰሽም እኔ እንዴት እንደሚከሰስ አሳያታለሁ አስተምራታለሁ ትከስሻለች ታያለሽ ይሄኔ ላይሰንስ እንኳን የለሽም ጉልበታችሁ አቅማችሁ እንደዚህ አይነት ሰው ላይ በቃ በደንብ አማርኛ እንኳን በስርዓት የማያወራ ሰው ላይ አቅም የለውም ብላችሁ የምታስቡትን ሰዎች አታክ ታደርጋላችሁ በጣም ነው የምታናድዱት እንደዚህ አይነት ሰዎች ግን ፈጣሪ ያያል የእናንተን አያምር ወይ በበሽታ ወይ በእዳ ተዘፍቃችሁ ወይ የምስኪን ድሃ እንባ የበታቻችሁን ብቻ እየኮረኮማችሁ የበታቻችሁን ማይችላችሁን ብቻ ልብ ካላችሁ እስቲ ከበላያችሁ ጋር ተጣሉ እንያችሁ የበላያችሁን ጉዱ እንያችሁ ሶሪ ነርቨስ ሆንኩኝ ውዶቼ ይቅርታ እሺ ዮዳ እኔ ማርያምን ካልከፈትኩት ብር አልሰጥም ስንት ልብስ እንደመለስኩ ጎበዝ ሄለና በሻዊት ጎበዝ እንዴ ነው ማድረግ ያለብሽ እናንተ ሺኢን በትንሽዬ ብር ቆንጆ ልብስ በስነ ስርዓት ቤታችን ድረስ ልካው ኦኬ ከዛስ ከጠበበን ከሰፋን እዛው ስልካችን ላይ ሪፖርት አድርገን ድራይቨር ቤታችን ድረስ ልካው ሰተን
መጥታለች ካሁን በኋላ ምን ልታረግ ነው የምትመጣው ለምን ቃሏን አክብራ ለልጅቷ ለምን ዛሬ ቅዳሜ ብሯን አልሰጣቻትም አካውንቷን ነገሩን ሪፖርት እናደርጋለን 2000 ሰው ሪፖርት ካደረገ አካውንቷ ይዘጋል ከሌባ መግዛት አቆሙ እኔ ቪዲዮ ሰራላችኋለሁ እንዴት እንደምትከሱ ገንዘብ ልብስ ገዝታችኋቸው አልመልስም አልቀይርም የሚሏችሁን እንዴት እንደምትከሱ በደንብ አብራራቼ ቪዲዮ ሰራላችኋለሁ አቡ መጣለች አስገቢያት እሺ ስልኳን ለምን እንዳልመለሰች ተነግራናለች ፍላወር ላኪ ላገኝሽ አልችልም እዚህ ሁሉ ሰው ውስጥ የለችም ብትኖር ፍላወር ትልክ ነበር የለችም ሌባ አይመጣም ጋይስ ልዩ ፋሽን በዱባይ የሚል አይደለም የዛለታ የገባሽበትን አካውንት በሌላ አካውንት አናስገባም ራሱ አካውንት ራሱ አመጣና ባህላዊ ምናምን የሚለው ራሱ አካውንት ነው በሌላ አካውንት አናስገባም እኛ ተሳዳቢ ነች ባለጌ ናት እኮ እነሱ ናቸው ከተሳዳቢ እየገዙ አንድ ሰው ገንዘቤን ከፍዬ ካስተመሩኝ እየገዛውት እንዴት ነው የሚሰድበኝ ዋይ ምን ስለሆነ ማን ስለሆነ ነው የሚሰድበኝ ገንዘቤን ከፍዬ I'm a customer is always right customer is king እንደ customer ልከበር ይገባኛል ራሷ ናት የዛለታ ባህላዊ ነው የሚለው አቡ ፕሮፋይሏን ከፍተሽ ስትዩ ባህላዊ ልብስ መሸጫ ምናምን ይላል ራሷ ናት እሺ መስሻ ሳቢያት ስሟን ቀይራ ነው ለዛ ነው ልጆቹ ሰርች ሲያደርጉ ያጧት ለሽም እኮ ይዛልት ያናገርሽን ሌላ ሰው ናት ይዛልት ያናገርሽ አይሃቡ ማርያምን እኔ አዲስ ነኝ ገና ከይቶ አጣውት ግን እሷ እንዲያጋጣሚ ወጣ ነበር አሳይሻለሁ ቤቱ ከፈለሽ ከዛ አሁን ቀጥታ ሌባ ያሉ ኮሜንት ላይ ሲጥፉ እኔ ምንም አላውቅም ነበርና ቀጥታ ዲዮ እኔ ይላኳቸው እንዳታሰሯት ሙሉ ኮሜንት ላይ ሄዳችሁ ሌባ ያላችሁ ጻፉ ላይቭ ላይ በየቪዲዮቿም ሌባ ከሌባ እንዳትገዙ ብላችሁ ጻፉ ብዬ እኔ ነኝ ይላኳቸው ሁሉንም አቃለሁ ግን ካንቺ አይደለም የገዛችሁ አረጋሽ አልማዝ ነው የገዛችሁ አልማዝ ነች አሰሪ ማለት እኔ መቼ ነው የገባው ትላንት ወዲያ ነው እዚህ የመጣሁት ከዛ ሌባት ሲሉ ቆይሽ ልደውልላት ብዬ ፊታቸው ላይ ወዲያ አርጌ ደወልኩላት አሁን ነው ቃል ገዛ ይወጣችሁ ማለት ከዛ ነይ ስላት 30 ደቂቃ ትላንትና ዲሊቨሪ ልክ ነበር ስልክ አታነሳም ስትል ሰምቻታለሁ ከዛ ውጪ ግን እኔ ምንም አላውቅም ሳትመልስላት እንዴት ስልክ ታነሳለች ማለት ለራሷ ለብሩ ባለቤት አረጋሽ ቮይስ እያደረገችላት እባክሽ እያለቻት እስከ ቅዳሜ ብላ እዚህ ለነበረ ህዝብ በሙሉ ቃል ገብታ ቅዳሜ እኔ እስከ ቅዳሜ ብሯን መልሳለሁ ብላ ቃል ገብታ ተታርቀው በሰላም ወርደው ዋትስአፕ ላይ ቮይስ እያለካችላት አረጋሽ ያረጋሽን ቮይስ ሳትመልስ ቀርታ እኔ ድራይቨር ልክ ያለው አረ ደስ አይልም ፈጣሪ እኮ ያያል እኮ ይሰማል እኮ ፈጣሪ ይታዘባል እኮ ያያል እኛ አናውቅም አሁን ድራይቨር ተላካተላ ከነቀም ፈጣሪ ግን ያያል ገባሽ አንቺ አሁን ምስኪን ነሽ ምንም እንትን የለሽም አንቺ ማንንም ምንም ማለት አይችልም ይሄንን ያደረገችው የሱቋ ባለቤት ናት አንቺ አይደለሽም ገባሽ አንቺ ላይ ማንንም ሊፈርድ አይችልም ግን ያኔ አሁን መተው ሌባ ሲሉ እኔ አዲስ ስለሆንኩኝ ምንድነው ብዬ ነው እንደውም የለው ነበር ወጣ ብዬ ነበርና ስመለስ 60 ምናምን ሰው ኑሮ ሌባ ይላል ከዛ ቀጥታ ደውዬ ነኝ ሀቢባ ዘንድ በዚህ አካውንት ሁሌም ይባላል በዚህ አካውንት ያረጋሽ ብር እስካልተመለሰ ድረስ ሁሌም በዚህ አካውንት እየተመጣ ሌባ ይባላል ኮሜንት ላይ ምክንያቱም አረጋሽ ምስኪን መዳም ቤት በ1200 ድርሃም የምትሰራ ስንትና ስንት ሽንት ቤት ስታጠብ የምትውል ቤተክርስቲያን ለምትሄድበት አስፈቅዳው ሚጃዛ የሌላት ልጅ ሽፎን ገዝታ የተቀደደ ተላከላት ከታችም የተጎመደ ተላከላት መልሱልኝ ብሬን አለች
ባለቤቷ እመልሳለሁ ብላለች። የአረጋሽን ብር እስካልመለሰች ድረስ እኛ አካውንቷን ሪፖርት እናደርጋለን። ኮመንቱ በየኮመንቱ እየሄድን ሌባ ከሷ ከሌባ ማንም እንዳይገዛ እያለ እናረጋለን። እስቲ ላረጋሽ ለአንድ ሺህ ፎን ብር ብላ ይሄ ሁሉ ከስተመር የምታጣ ከሆነ እናያለን። እርግጠኛ ነኝ አለች። አሁን አንቺ ነው ላከችሽ፣ አንቺ ልካሽ ነው እንጂ አለች። ማርያምን መቤቴን ነው እኔ እየዋሸሁ አይደለም፣ ምንም አልዋሸሁም። እኔ ምን አስዋሸኝ? ሲጀመር ቆይ አሁን መጣሁ ብላለች ወይ ስትመጣ ወጥቼ ልግባና ዲሊቨሪውን ደውዬ ላገናኛችሁ ብላለች። ሌላ እኔ በዋትስአፕ ያወሩትን ምናምን አላውቅም። እኔ ራሴን ስልክ ነው የምጠቀመው። ይሄ ደግሞ የስራ ስልክ ነው። ይሄንንም እኔ ቪዲዮ ብቻ ነው የምሰራው። እንደነገርኩሽ ከትላንት ወዲያ ነው የገባሁት። እሺ እኛ ማሪኛ አንቺ ላይ ምንም ችግር የለብንም። ባለቤቷን ንገሪያት የልጅቷን ብር ትመልስ። አትዋሽ ደግሞ ድራይቨር ልኬ ነበረ የምትለውን ነገር ውሸቱን ትታ የልጅቷን ብር ያረጋሽን ዋትስአፕ ትመልስላት። ስትመጣ ትምጣ እሷና አረጋሽን መጣ እዚህ ፊት ለፊት ይገናኛሉ። እሺ ስትመጣ አስገቢያ። ካለበለዚያ አካውንቷን ንገሪያት ለአለቃሽ አካውንቷን ሪፖርት አድርገን እንደምናዘጋ። እኔ ራሴ ፎቶ አለጥፌ ይቺ ሴትዮ ሌባ ናት ማንም እንዳይገዛ ብዬ ቪዲዮ እንደምሰራ ንገሪያት። ትላንትና ማታ ነው ብላ አታነሳም ስልክ ያለ ዲሊቨሪ ምናምን ስትል የሰማሁት እንጂ ከዛ በፊት ያናቅ አረጋሽ ምንም አይነት ስልክ አልተደወለላትም። እሺ አረጋሽ ምንም አይነት አልተደወለላትም። ምንም አይነት ስልክ አልተደወለላትም። እሷም ዋትስአፕ ላይ በትልክላት እያየች ዝም ነው ያለቻት። እሺ ንገሪያት። እሺ እና እሺ በርቺ አይዞሽ። እሺ ሰላም ሁኚ። ቻው። እሺ ቻው። ተልካ ነው እሷ ምንም ማድረግ አትችልም። እቺ ምስኪን ሰራተኛ ተቀጣሪ ናት። ባለቤቷ አረቷና የዚህቺ ምስኪን ድሃ ብር ማትመልስ ከሆነ ማናችሁም ከሌባ እንዳትገዙ። ነግበኔ በሉ። ነገ እናንተንም ትዘርፋችኋለች። ከሚሰድባችሁ ከሚንቃችሁ ከሚያጭበረብር ጓደኛ ሲታማ ለኔ ብለህ ስማ። አንድ ሰው እኔን ሲያጭበረብር ካየ መሲ ሄዳ ከገዛች ይበላት። ለምን እኔ ስትበረበር አይታ እንዴት እሷም ትገዛለች? ስለዚህ ያረጋሽን የዚህቺ ምስኪን ድሃ ብር እስካልመለሰችላት ድረስ የኮመንቷ ላይቫ ላይም እንትኗ ላይም እየሄዳችሁ ሌባ ከሌባ አትግዙ፣ ሌባ ናት አትግዙ በሉ። የአንድ ሰው የሁለት ሰው ኮመንት መደለት ትችላለች። አንድ ሰው ሁለት ሰው ብሎክ ማድረግ ትችላለች። ከተባበራችሁ ግን ሁላችሁም ከዚህ በኋላ የማንንም ብር አይበሉም። እኛንን ሌባን ማስጠፋት አጭበርባሪን ማስጠፋት የምንችለው ተባብረን ማለት ነው። የሌባ ተባባሪ አትሁኑ። ለሀቅ ቁሙና ሀቅን አስከብሩ። ነገ እናንተ ላይ እንዳይመጣ ዛሬ ለአንድ ሰው ሲመጣ ለአረጋሽ ስንከላከልላት ነገ የኛ ብር አይበላም። ነገ እኛ እናጭበረበር። ሪፖርት እናደርጋለን። አንድ ቀን ሁለት ቀን እንስጣታ። መጀመሪያ ለአረጋሽ ብሩን ትመልሳለች አትመልስም? አንድ ቀን ሁለት ቀን ሰተናት ለአረጋሽ ብሩን ካልመለሰች እየሄድን ሪፖርት እና ሌባ 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 እያልን ነው የምንሰራባት። እሺ ታካሚ ወይም አፍቃሪ ያስከ ቴንክ ዩ አሌክሳንደር። ታካሚ ወይም አፍቃሪ ብላችሁ ጻፉ። ኖ ምንድን እስቲ አንድ ፌመስ የሆነ ሰው ብር ተበላው ሲል አይታችሁ ታውቃላችሁ? ማንን ነው የሚበሉት? ወይ አራዳ የሚመስል ሰው ያለን ሰው ሲበሉ አይታችሁ ታውቃላችሁ? ልክ እንዳረጋሽ አይነት ምስኪን ሰው ቤት የሚሰራና ተናግሮ ማሳመን የማይችል ምስኪኑን እየመረጡ ያመናጭቆታል። የተቀደደ ልብስ ይልኩለታል። ቀይሩልኝ ሲል አይቀየርለትም። አርፈሽ ልበሹ ላብላቢላ ሲል አጥበሽ ልበሹ። እንዴ ብልግና እኮ ነው እናንተ። እንዴ ሞል ውስጥ ሄደን ከአንድ ሾፕ ልብስ ስንገዛ እንዴት ነው ማም ፕሊስ ብለው አሲስት የሚያደርጉን ሴልስ አሲስታንቶቹ እዛ ሞል ውስጥ የሚሰሩት? እኔ ራሴ ሴልስ ነበርኩ። እንዴት ነው አንድ ከስተመር አንድ ልብስ እንዲገዛ ጠብር ግፍ ብዬ ፊቲንግ ሩም ድረስ አብሬያት ሄጄ ስትለካ ቆሜላት ሳይዝ ቀይሪልኝ ካለች እየጠራችኝ አስሬ ሳይዝ ቀይሪ፣ ይሄ አይሆንም ቀይሪ፣ ከለር ቀይሪ፣ ቆሜ ፊቲንግ ሩም 80 ልብስ ቀይራ አንድ ልብስ ገዝታ ስትወጣ ቴንኪው ብዬ በር ድረስ ሸኝቼ በገንዘቤ ከስተመር በገንዘቡ ጠብር ግፍ ብለን ነው አስተናግደን የምንሸኘው። ሰላም
ይሁዳ ስንት ጊዜ ገብታ ሲከሰክሳት ኔትወርክ ገብታ ሲከሰክሳት ይሁዳ ይሁዳን ነቀላት። አሁንም ኔትወርኩ ይሁዳን እሺ ሚለናዬ ቴንኪዩ ማሬ። ሰላም ሰላም፣ እንዴት ናችሁ? አለን። ካሜራሽን ፍሊፕ አድርጊ። ካሜራውን ሎኬሽኗን እና ካሜራውን እንትን የዚህኛውን የልዩ ፋሽን በዱባይ የሚለውን ካሜራውን ስታዞሪው ያኛውን ስልክሽን ያሳያል። የዚህን ካሜራ ወደ ኋላ ስታዞሪው ያንን ስልክ ማየት እንችላለን። ፍሊፕ ካሜራ የሚለውን ንኪ። አረጋሽን ጥሯት ጋይስ። ዋትሳፕ ላይ የላከችላትን ቮይስ ቀኑን ሰዓቱን ታሳየናለች። ቪዲዮ አብርታ ታሰማናለች። ዋትሳፕ ላይ ቮይስ የላከችላትና ያልተመለሰላት አላወራም። እሷ ቮይስ አድርጋልኝ እሷ ጋር የምናወራበት ጉዳይ የለም። በቀደም ተናግራለሁ። ከእሷ ጋር አላወራም። እኔ ግን ለድራይቨሪ የላኩት ይደርስልኝ ሐሙስ ዕለት ወስዶ ሐሙስ ዕለት ወዲያውኑ አይመጣልኝም። ትናንትና ዓርብ ዕለት የሚያመጣልኝ ማታ ማታ ነው ቀን የሚወስዱት ማለት ነው። ትናንትና ከእናንተ ጋር ልገባ ነበር እኮ እንደውም። እሺ ስለዚህ ይኸው እዚህ ጋር ማየት ይቻላል። ሐሙስ ዕለት የላኩላት ለድራይቨር የላኩት ማለት ነው። እሺ ቆይ እንመንና ለድራይቨር ላክሽና ድራይቨር ሄዶ እሷ በምን ታውቃለች? አላውቅም እንግዲህ መዳም ቤት ነው የምትሰራው። ቆይ መዳም ቤት ነው የምትሰራው። መዳም ይዛት ልትወጣ ትችላለች። እቤት ውስጥ ትኑር አትኑር ኖ አንቺ ደውለሽ ለድራይቨር ልክ ያለው የድራይቨር ስልክ ጠብቂ ሳትያት ዝም ብለሽ ልከሽው ሄደና ከዛስ ሄዶ ደወለና አላነሳችም። የደውሎ ያላነሳችበትን ድራይቨሩ ስክሪንሾት ይላክልሽና አንቺ አሳይን እዚህ ጋር ሲገዟችሁ ዋትሳፕ ላይ አውሩን አይደል የምትሏቸው? ዋጋ ሲጠይቁ እሺ ጋሽ የደወለበትን ይኸውልሽ እሱ 30 ብር ነው የሚፈልገው። ለምን ይዋሻል? ስለና ስለሱ የሚመለከተው ጉዳይ ለምን 30 ብር ነው የሚፈልገው? ስለዚህ ይሄዳል። አይዋሽም እሱ እኮ ሄደ አይደል? ማስረጃ ግን ያስፈልጋል። ማሪ ይዋሻል አይዋሽም? ይሄኛ ችግር አለ። የደወለበትን ስክሪንሾት ያርግና ይላክልሽ። አረጋሽ ጋር ስንት ሰዓት ደርሶ በሯ ላይ ቆሞ የደወለበትን ያኔ አረጋሽ ጥፋተኛ ትሆናለች፣ ደውሎ ካላነሳች። አንደኛ። ሁለተኛ አንቺ ለምንድን ነው ለአረጋሽ ደውለሽ ስትገዛ እንዳወራችሁት ዋትሳፕ ላይ አንድ ቮይስ አረጋሽ ድራይቨር ልክ ያለው ስልኩን ጠብቂ ለምን አትያትም? እኔ ከሷ ጋር ምክንያቱም በጣም እያወራን እዚህ ጋር ስላወጣችኝ ሌባ ብላ ስላሰደበች ከሷ ጋር ማውራት አልፈልግም። ብሬሎ እሷ ጋር እዚህ ጋርም ተናግራለሁ። ከአንቺ ጋር ማውራበት ጉዳይ የለኝም። ለእሱ ግን እልክልሻለሁ ብያታለሁ። እሱ ደግሞ አይዋሽም። ምክንያቱም 30 ብር ነው የሚፈልገው። ለምን ይዋሻል? ማስረጃ ግዴታ ነው። ለምን ይዋሻል? ፈጣሪ ነው የሚያውቀው። እኛ የምንፈልገው እሱ የደወለበትን ማስረጃ። ዙሪያ ይኸውልሽ እኔ ሐሙስ ዕለት እንደላኩላት እዚህ ጋር ማየት ይቻላል። አዙሪውና ካሜራውን ይሄንን እንድናይ አድርጊ። ፍሊፕ የሚለውን ንኪ። የካሜራ መቀየር ያለው ወደኋላ የሚያዞር ከዛ እንደዚህ አድርገሽ ያኛውን ስልክ ያሳየን። ወይም በትንሹ አድርጊኝ እስቲ። እኔ ያልቻልኩበት ማለት ነው። በትንሹ ባደርግሽ ማዞር ታውቂበታለሽ። ይኸውልሽ ምኑን መሰለሽ የምትነኪው የካሜራ ምልክት አለች። ልክ ራስሽን ትነኪና ፕሮፋይልሽን ትነኪና የካሜራ ምልክት ትመጣለሽ አለች። እሷን ማዞሪያ ናት።
ላይ ለእሷ እዚህ ጋር እኛ ጋር ነው ቁጭ ለሰላሳ ስታወራ የከረመችው አሁን በአንድ ቃል ምንም ሳልላት እዛ ጋር ወታኔን ያሳጣችኝ። ስለዚህ በቀደም ተናግራለሁ አላወራሽም ከአንቺ ጋር ወሬ የለንም ጨርሰናል። እኔ ግን ለድራይቨር ልኬላታለሁ። ምክንያቱም እኔ ልብስ እንደውም አምስተካክዬ ይሄ እኮ ክፋት ነው አልማዝ፣ ይሄ እኮ ክፋት ነው። አላወራሽም ማውራት እየቻልሽ አንድ ጊዜ ብቻ ድራይቨር እየመጣ ነው ይህ በዚህ ቁጥር ይደውልልሻል ሲደርስ አንቺ ብለሽ ወይስ እየላከችልሽ በማርያም በእግዚአብሔር እያለች አልመልስም እልህ። ይሄ እልህ ምን ያደርጋል? ይሄ እኮ ግብዝነት እኮ ነው። ምን ችግር አለው? አንዴ ገብቶሻል አይደለ? እሷ ግን ስራ ስጨርስ እየመጣች እኛ ጋር ነው ቁጭ ብላ ስታወራ የከረመችው። ልክ እንደ መጥፎ ነገር እናንተ ጋር አውጥታ እያሳጣች እያሰደበችኝ ነው። ገባሻው? ይኸው እኛስ እያሳየሽን ያለሽው ምንድን ነው? አሁን እዚህ ጋር ይሄ ህዝብ የሚረዳው እኮ ያንቺን ጉልበተኝነት ያንቺን ትዕቢተኝነት እኮ ነው። አንዴ አውሪያት፣ አንዴ ድራይቨር ልክ ያለው በያስትበ አልልክም አላካትም። እንደዚህ ተወጣጥረሽ ግን አንድ ቀን ትወድቂያለሽ። ገባሽ? የሰው ልጅ እንዲህ እንደ ተወጣጠረ አይቀርም። ህዝብ ነው ሰው ነው ከአንቺ የሚገዛው እኮ ሰው ነው። እነዚህ ከዳሞች ናቸው እኮ ከአንቺ የሚገዙት። ብታከብሪያቸውስ ምን ችግር አለው? አንድ ጊዜ ድራይቨር ልክ ያለው ስልክ አንሺ ብትያትስ? እሺ ማርትዬ አዊ ይቺ ልጅ እታያት አንቺ ሆነ ለመናገር ስራሽ ያወጣሻል። በይሮ ንገሪ አቡ በእናትሽ በይሮ ንገሪ ማርቲ። አንቺ ክብሩን ከከፈለሽ ሪፖርት አድርገን የእሷን አካውንት እናዘጋለን። አንድ ሰው አይገዛም ከዚህች አንድ ሰው እኮ 200 ምስኪን ስለሆነች ነው። ማርቲ አንቺ የምትከፊ ከሆነ ብሩን የእሷ አካውንት ሪፖርት ተደርጎ ይዘጋል። አንድ ሰው ከዚህች ሌባ አይገዛም። የእሷን ሀቅ መመለስ አለበት። አረጋሽ ምስኪን ስለሆነች ነው። መዳም ቤት የምትሰራ አማርኛ በስሳት ማውራት ማችል መጽሐፍ ማንበብ ማችል የገጠር ልጅ ስለሆነች ነው እሷ ጉልበተኛ ሆና ብሯ የምትበላባት እንዴ? ለምን እስከ መቼ እነሱ ጉልበተኛ ሲሆኑ ይኖራሉ? አይ አንቺ ተንኮለኛ ነሽ። ልንገርሽ ተንኮልሽን መደወል እየቻልሽ ማለት ነው። አልደውልላትም ስለላክሻት። ፌመስ ብትሆንስ ኖሮ በነፃ ነበር ምሰጫት። ብሯን ከፍላ በማርያም በእግዚአብሔር ብላ ለምናን የገዛችሽ። እኔ ሰጥቼ አላውቅም። አልሰጥም። ልክ ነው የምሰጠው። እኔ ድሃ ነኝ። ኦኬ አንዴ ላናግራት። ትክክለኛ ሰው ኮልሽ አንድ ጥያቄ ብቻ ልጠይቅሽ። እኔ ከፍለዋለሁ አንቺ አትክፈይ። ግን ትክክለኛ አንድ ጥያቄ ልጠይቅሽ። ዋትሳፕ ላይ እኮ ነው ዋትሳፕ ላይ አንቺ ነው እኔ በቀደም ነበር ዋትሳፕ ላይ ማለት ነው ድራይቨር ሊመጣ ነው እና ጠብቂ። አንቺ ለምን አትያት? እንደምን ድራይቨሩ ይደውላታል። በቃ ደውላልሻል። ማርትዬ ስለምትንቃት እሷ ማዳም ናት። ያቺ ከዳማ ናት። እሷ ስለምናት እኔ ሀይበነት አትጨቃጨቃት። ሲሪየስ በቃ ሰው ያዘነብሽ እንደሚደርስብሽ ግን ወቂ አባባልሽ እኔ አላናግራትም። አታናግሪ። ብሯን ለመመለስ አናግሪያት። ሹሩ ልትያት እኮ አይደለም ወድሻለሁ ልትያት አይደለም የምትደውይው። ግን አንቺ ምትደውይው ወድሻለሁ ልትባባይ ሳይሆን ውጪና በር ላይ ድራይቨር መጥቷል ብሩን ተቀበይ በቃ አለቀ። አንድ ሜሴጅ እኮ ነው የምትጽፊላት። አትለምኝኝም ነበር? ትለምኝኝ ነበር። እኔ አሁን ዕቃ ብገዛሽ አንድ ቀሚስ ማርታ መች ነው የምትገዢው? መች ነው የምትመጪው? ማርታ ነይ አትናቂ። ሰው ነው በሰውነቱ አክብሪ። ናይ በጣም ንቀተኛ ነሽ። አየሁሽ፣ በቀደም አየሁሽ፣ አሁን አየሁሽ። በጣም ሰው ትንቂያለሽ። ኖ በቃ ውለሽ በቃ ብሩን ራሷ መክፈል አለባት። ካልከፈለች እኛ እንትን አንልም። እኛ እንፋታትም ካልከፈለች። አረጋሽ ምስል ድሃ ስለሆነች ነው። አላልሽም በር ላይ ውጪ ማለት ነበርብሽ። ምትከፊ ያክል አንቺ በጣም ያሳዘንሽኝ። አሁን ለምን እንደሆነ ልንገርሽ ያናደድሽኝ ድራይቨር ብሩን ስለሚፈልግ ይሄዳል። ኧረ አልሄደም። እንደውም ካነጋገርሽ አልሄደም። አቡዬ ማስረጃ እንፈልጋለን። አልሄደም ብሩን ስለሚፈልግ ማስረጃ ስክሪንሻት አምጪ። ሲጀመር አልደወለላትም። ወይ ሰኒ ሰላም ነው? እንዴት ናችሁ? ማርቲ የኔ ቆይ ስገባ ስልኬን አልይዘውም። ይቅርታ ለዛ እኮ ነው ታውቃለህ የምላችሁ። አታሳዝንሽ? በቀደም ታውቃለች። ቆይ አንድ ጊዜ ልንገራትና ልውረድ። አልማዝ ይኸውልሽ የኔ ቆንጆ ያኔ ህፃን ልጅ አለችሽ። በእውነት በጣም ነውር ነው። እግዚአብሔር ስለሚያይ ማለት ነው ማለት እግዚአብሔር ደግሞ ያኔ ቆንጆ እሺ እኔ ብዙ አላወራም። እሺ ብዙ አላወራም እየፈረድኩብሽ ሳይሆን
እግዚአብሔር ትዕቢተኝነትን በጣም አብዝቶ ይጸየፋል። አንቺ ታውቂያለሽ እዚህ ጋር የሚያይሽ ሰው ብዙ ሰው ነው። ቤተሰብ ሊያይሽ ይችላል። የገዛ ቤተሰቦችሽ ይታዘቡሻል። የራስሽ ባለቤትሽ ሊታዘብሽ ይችላል። አንዳንዴ ለሰው በምናሳየው ነገር ነው ሪስፔክት የሚሰጠን። ፈጣሪም የሚያይልን ኦኬ እሷ ጥፋተኛ ከሆነች እንኳን ስምሽን ያጠፋች ከመሰለሽ በቃ ተሳስታለች፣ ግን አንቺ ከኔ ይለፍ ብለሽ ቮይሷን አንድ ቮይስ ብትመልሽላት እመቤት የለንም ችግር የለው። ለስሙ ነው ታዲያ የቅዱሳ ምናምን ሻጭ ምናምን የምባለው ጥሩ እኮ አይደለም። ማርያምን እውነቴን ነው። እኔ ለሁለታችሁ ምንም አይመለከተኝም። ገባሽ? ግን ጥሩ አይደለም። በቃ እልህ ይዞሽ ነው። ጥሩ አይደለም። እውነት አንዳንዴ ጎንበስ ሰበር ስንል እግዚአብሔር ከላይ የሚሰጠን በጣም ብዙ ነገር ነው። በእውነት ነው የምልሽ። ጤና ይሰጠናል ከምንም በላይ። እኛ ከማን በልጠን ነው ጤነኛ የምንሆነው? እስቲ አንቺ ሁሌ አስበሽ አታውቂም? እኛ ከማን በልጠን ነው ጤነኛ ሆነ ጠዋት በጠዋት የምንነሳው? ማታ በአግባቡ ተኝተን ጠዋት በሰላም ልሽ ከ05 21 95 65 69 35 ግን